ቤት ኪራይ ያኔ በቸገራት ሰዓት መተው ሲሰጡኝ እውነት ብር እየተደበቁ እየመጡ ይሰጡኝ ነበር። ሽሮ በርበሬ ምግብ አይቀርም ምንም ይሁን ምን ቤተሰብ ነው አይደለ? ይሁን ፋሚሊ ቤተሰቦችም ቢሆን ለሷ በማሰብ ነው ያው ለነገ ህይወቷ በማሰብ ነው። እግዚአብሔር ብያለሁ እውነት እኔ እግር ስር ነው። አረ ማዝርዬ እንዴ መቤቴን አረ እንዴ የሚጎዳሽ ሰው አይደለም ጥሩ ሰው ነው። ላንቺ ለህይወትሽ ለወደፊት ጥሩ ሰው ነው ብዬ ነበረ። በዛን ጊዜም ያን ሐሳብ የታሰበላት እሷ አሻፈረኝ አይሆንም ማለት ከቤተሰብ ቤተዘመድም ለመና አጎቶቿ አክስቶቿ እህቶቿ ብዙ ሰው ለመናት አልሰማም ብላ የራሴ ምርጫ ነው ብላ ወጣች። የእናትን መዳፍ እግዚአብሔር ከምን ሰራው በጠቆረ ቁጥር እጥፍ የሚያበራው ከዓለም ሁካታ ዓለም እየናጠኝ ምን ሆን ነበር እጅሽን ባይሰጠኝ ገና ስትነኪኝ እጅሽን በራሴ አርፎ የሚያሸልብ ነውጠኛው መንፈሴ። ሰላም ውድና የተከበራችሁ የኪዩ ፋሚሊ ቤተሰቦች እንዴት ቆያችሁልን? እኔ ለማጣቁኝና ባላለው እኔ ታሙስ ባላለው ያው ከዚህ በፊት ታቁኛላችሁ ተስፋ አድርጋለሁ። ያው ዛሬ የመጣንበት ጉዳይ የኪዩን ማዘር ልናናገር ነው። እውነት ለካ ሽማግሌ መሆን እንደዚህ ከባድ ነው። እውነት የሆነ ቦታ ላይ ሽምግልና መላክ እውነት እኔ እንጃ። ያው ቤተሰብ ያለፈውን ቪዲዮ አይታችኋል ብዬ አስባለሁ። የኪዩን ሲስተር አውርጃት ነበር ኬናንና የኪዩን ማዘርም በስልክ አወራቸው ነበር። አሁን ደግሞ ሞር በአካል ያሉበትን ሁኔታ እናንተ እንድታዩ ምን ያህል እየፈለጓት እንደሆነ እንድትረዱ ስለፈለኩኝ ነው ካሜራ ያስከፈትኩትኝ። ታሪኩን ባጭሩ ስገልጽላችሁ ኪዩ እምቢ ብላለች። ማይሆን ሙድ እያራመደች ነው እና ያው ታሙስ በቃ እኔ ብቻዬን ስላልቻልኩኝ አንድ ሽማግሌ ይዤ ነው ከታሙስ ጋር የመጣሁት። ቤተሰብ ኪዩ እምቢ ብላኛለች። እኔ ሞክሬያለሁ ኢቭን እያወራን አይደለም። አንድ ቤት ነው እያደረን ያለ ነው ግን እየተነጋገረን አይደለም። በቃ ማለት ምንም ይሁን ምን ቤተሰብ ነው አይደለ? አዎ ሶ የኪዩ እናት ያሉበት ሁኔታ በጣም ነው የሚያመው። ብችል ቪዲዮ ባላስገባ በጣም ነበር ደስ የሚለኝ ግን ይቅርታ ቤተሰብ በቃ ማለት እኔ እንጃ። እኔ እንዲህ አይነት ሁኔታ ውስጥ እኔ ለመጀመሪያ ጊዜ ነው ስገባ። ይጨንቃል ያለው ስሜት። እዚህ ጋር ቤተሰብ ልጃችንን አምጣልን ልጃችንን ስጠን ነው የሚሉኝ። እሷ ደግሞ አልሄድም ያኔ በወደኩኝ ሰዓት የት ነበሩ ነው የምትለው። አለመረዳዳት ነው እንጂ ሁሉም ሰው ለራሱ ትክክል ነው አይደለ? ያው የነኪዩም ፋሚሊ ቤተሰቦችም ቢሆን ለሷ በማሰብ ነው ያው ለነገ ህይወቷ በማሰብ ነው። ምንም ክፋት ነገር አስበው አይደለም ግን ነገሩን በቀና መንገድ ካሰብነው እኮ ይሄንን ነገር ለጥሩ ነገር ተጠቅመውታል ማለት እንችላለን። ማለት ኪዩን ሰርተዋል። ኪዩ ከዚህ በኋላ ምንም አይበግራትም ወይ ነገሮች የሚያስፈሯት ሴት አይደለችም ከዚህ በኋላ ኪዩ። እና ቤተሰብ እስቲ እንግዲህ ያለውን ነገር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ደግፉ፣ በጣም ደግፉ። እና አሁንም እኔ ስልኳን እናስቀምጣለን። እባካችሁ ደውሉላት። እኔ እየደወላችሁላት አይመስለኝም። ብትደውሉላት እንትን ነበረ የደወላችሁ ኪዩን ተይበሏት። እንግባ እስቲ ኪዩ እናት ቤት ያው ሰፈር ነው ያለ ነው። እኔ በጣም እየፈራሁኝ ነው። ባልገባ ራሱ ደስ ይለኛል። እሺ ቤተሰብ ደርሰናል ግን በጣም ነው የሚያወዛግበው። ኬናን ደወልንላት ይመስለኛል ቤት አይደለችም። የመጣ ነው ከአንድ አመት በፊት ነው። የዛሬ አመት ትዝ ካለ የእህትየው ሰርግ ነበር እና ተቀያይሯል። ቆርቆሮ ምናምን ነበር እዚች ጋር እርግጠኛ ነኝ ወይ ይሄኛው ቤት ነው ወይ ያኛው ቤት ነው ወይ ይሄኛው እዚህ ነው። እሺ እኔም ይሄንን ነው እየጠረጠርኩኝ ያለሁት። በጣም ተቀይሯል እንጂ ፈጣሪ እንግዲህ አዎ ይሄ ነው እኔ በጣም እየፈራሁ ነው ቤተሰብ። እውነት እንጃ ይጨንቃል የእናትን እንባ ማየት። ብቻ ነገሩ ተሳክቶ የነኪዩ ቤት ነው የነኪዩ ቤት ነው።
እኔ በጣም እየፈራሁ ነው። አዋ የኪዩ እናት ማሚ እንዴት ነው? እግዚአብሔር ይመስገን። እንኳን አደረሳችሁ። ሰላም ነው? እግዚአብሔር ይመስገን አለን ይመስገን። እሺ አረ እውነት ማርያምን አልኩኝ። ማርያምን እንዴ ምን ነው አልተወለወለም። ግቡ። ሰላም ነው? ማንንም ነኬና የለችም። ስልክ አታነሳም። አዎ የለችም። ሰላም ናችሁ? አለን ይመስገን። ማን ጠፋክ? አዎ ያው ስራ ይሁን። እንዴት ነው አሁን ያላችሁበት? እኔ እኮ ትላንትና ኬናን አግኝቻት ነበርና በጣም ስሜታዊ ሆና እያለቀሰች ነበር ምናምን። የኔን ጭንቀት አይታ ነው እሷ ምን ታደርግ ብለህ ነው? እኔ በጣም እየጨናነቀኝ ነው። ያንተ ጋር መሆኗን ሰምቻለሁ። እናንተ ጋር ናት አለ። አዎ እኛ ጋር ነው። የተረጋጋሁትም እናንተ ጋር መሆኗን ስለሰማሁኝ ነው ትንሽም ቢሆን እና እስከ መቼ ነው ከቤት ወጥታ እኔን እያስጨነቀች የምትኖረው? እንደምንም ብላችሁ እኔ በተለይ ለዚህ በዓል ብቻዋን በእኛ ቤት ፋሲካ በጣም ትልቅ ቦታ አለው። ፋሲካን ከኔ ጋር ብታከብር ጤና አገኛለሁ ብዬ ገምታለሁ። እኔ ለራሴ ጤና የለኝም። እንደ ጸበል እንደ ሕክምና እያሉ ልጆቹም አሰቃየው ታላላቆቿ ነው እና እንደምንም ብትገባ እነሱ ራሱ በእኔ እያዘኑ ነው። እህቶቿ ራሳቸው በቃ አንቺ ነሽ አንቺ እኮ ይቅር ብትያት። እኔ እኮ ለእሷ የሚጎዳት ነገር አልነበረም። በዛን ጊዜ ያሰብኩላትም ይጠቅምሻል፣ የሚጎዳሽ ሰው አይደለም፣ ጥሩ ሰው ነው፣ ለአንቺ ለህይወትሽ ለወደፊት ጥሩ ሰው ነው ብዬ ነበረ። በዛን ጊዜም ያን ሀሳብ የታሰበላት እሷ አሻፈረኝ አይሆንም ማለት ከቤተሰብ ቤተዘመድም ለመና፣ አጎቶቿ፣ አክስቶቿ፣ እህቶቿ ብዙ ሰው ለመናት። አልሰማም ብላ የራሴ ምርጫ ነው ብላ ወጣች። ከዛ በኋላ ሴት ልጅ ናት፣ መጥፎ ነገር ይገጥማታል ብዬ በጣም ጨንቆኝ ነበር የቆየሁት። እናንተ ጋር መሆኗን ካወቁ በኋላ ያው እግዚአብሔር ይመስገን በቅርብ ርቀትም ቢሆን እከታተላታለሁ። አዎ ማለት ምንም ቢሆን ሴት ልጅ ቤቷ ነው። አዎ እውነት ነው። እኔም አምናለሁ ማዘርዬ ማለት እያልኳት እየታገልኩኝ ነው። እኔም በምትወዳቸው በጣም በምትሰማቸውም ሰዎች እያስመከርኳት እየተቆጣኋትኝ ነው። ማለት ያው የሰው ልጆች ነን፣ ስህተት እንሳሳታለን ሁላችንም። እሷ አላሰበችውም፣ ለእሷ የሚጠቅም ነገር እንደሆነ አልገባትም። ያው ብያታለሁ፣ ሴት ልጅ ነሽ፣ ፈተናሽ ብዙ ነው፣ በሴትነቷ ብቻ የምታጣቸው ብዙ ነገሮች አሉ። እነሱ ለአንቺ አስበው ነው ምናምን ብዬ ተቆጣኋትኝ። እኔ ትላንት የኬናንን ባካየው በኋላ ነው በቃ እንደው እርሱ ያሉበትን ሁኔታ ደግሞ እንዲሁ ሳስበው በስልክም እንዳወራሁትኝ ከሆነ በጣም ጥሩ ጤና ላይ እንዳልሆኑ ምናምን እያየሁኝ እየሰማሁም ነው። እኔ ግራ ገባኝ እውነት ማሚዬ። በቃ ምን ማድረግ እንዳለብኝ ሁላ አላውቅም። እግዚአብሔር በቃ እኔ ቢጨንቀኝ ነው በቃ ማድረግስ ግራ ሲገባኝ። እንደው ሜዳ አልወደቀችም። በእርግጥ ምንም ቢሆን ከደህና ሰው ጋር ቀርባለች በሚል ነው እስካሁንም ድረስ እንጂ በቃ ምንም ውስጤ ሰላም አይደለም። ከዛ ወዲህ እንዴት አይደለም ሴት ልጅ ወንድ ራሱ ከቤት ወጣ ሲባል ምን ያህል ይከብዳል። የሚሰማውም ሰው ለራስም ለቤተሰብ በጣም ከባድ ነው። ጊዜውም ጥሩ አይደለም። አሁን ጊዜው ራሱ የተበላሸ ጊዜ ነው። እንደው እሷ ስለምተማመንባት ጠንካራም በመሆኗ ምንም እስካሁን ድረስ የሆዷን አይቶ እግዚአብሔር ምንም መጥፎ ላይ ማልጣላትም ይመስለኛል እንደሰማው ከሆነ እንጂ አሁንም ቢሆን በቃ በእግዚአብሔር ብዬ ያለው እውነት እኔ እግር ስር ነው። እንደምንም በቃ አስተማምነትም ብለህ ለምነህም ቢሆን በማንም ሰው ብላችሁ እናንተ ለምናችሁ እውነት በቃ ማለት እኔ በጣም አስከብሩኝ ለዚህ በዓል ብዬ ነው ቃል ለምናችሁ ብዬ ነው የጠራኋችሁ። እኔ ያው ቃል ገባለሁ ማምዬ በቻልኩትኛ አቅም ከበዓሉ በፊትም ከቻልኩኝ የበዓሉ ዕለትም እንድትመጣ አስገድዳታለሁ። በቃ ማለት ግራ ቢገባኝ እኔ እጄ ለቄስ ለንስሐ አባት ነገርኩኝ ምናምን ችግር የለም እኔ አወራታለሁ ምናምን አሉኝ። በቃ አትሸነፍም። ያው ኪዩን ታቋታላችሁ ቤት ውስጥም እያለች ድርቅና አለባት ትርነትም አለባት። እሱ ነገር ነው አሁን የያዘኝ። እኔም ማለት እንደ እናት ቤት የሚሆን የለም እኮ አይደል? ምንም ቢደላ ምንም ቢመች እናት ቤት የእናት ነው እና ምንም እኛ ጋር ባይረባትም ባይጠማትም ግን እንደ እናቷ ቤት ሊመችላት ሊሆንላት አይችልም። ነግሬያታለሁ፣ አስጠንቅቄያታለሁ። እሷ አሁን ምንድነው እኔ ማኖር ስላልቻልክ ነው ስለከበደህ ነው ብላኝ ሁላ በጣም በቃ ተጣልተን አናወራም። አሁን ራሱ
በቃ ያለፈ ነገር ነው እኮ የበፊቱን እያሰላሰለች ነው እንጂ ትተናል እኮ እኛ። በዛን ጊዜ የሚጎዳትም ሰው አልነበረም የታሰበላት፣ የሚጠቅማት ለነገዋ የሚሆን በቃ ጥሩ ሰው ነበር። አይሆንም ብላ እምቢ ካለች በኋላ እኛ እሱን ትተናል እኮ በቃ። እሷ ግን ያን በውስጧ ይዛ የቀረ አይመስላትም። እኛ አላመነችንም፣ አለማመን ይመስለኛል። አሁን ደግሞ እሱን ትተናል በቃ። በፍላጎቷ እንደፈለገች መሆን ህይወቷን ራሷ መምራት ትችላለች ለወደፊቱ። አንተ በተቻለ መጠን ለምነሃት በቃ እንደምንም ብለህ እውነት እኔ ችግር የለውም በእውነት በምትፈራው ሰውም ቢሆን አስለምነህ አንተ። አዎ ያው እየሞከርኩኝ ነው። በጣም በምትወዳቸው በምታከብራቸው ሰዎች እየታገልኩኝ ነው። ለቤተሰቦቿም ነግሬያለሁ። ካሜራም ይዤ የመጣሁት ሞሬ እናንተን ስሜት አይተው ደግሞ ቤተሰብ እንዲቆጧት ነው። ከኔ በተሻለ እነሱን ትሰማለች እና ማዘርዬ ምንም አይጨናነቁ። እርሶ በቃ ጤነኛ ለመሆን ይመክሩ። ዋናው ጤና መሆኑ አይደል? እሷ በጣም ደህና ነች። አመጣታለሁ። እውነት ያው ታሙስም አለን በቻልነው አቅም እናመጣታለን። እውነት እሺ ማሚዬ ያው እኔ እርሶን ጭንቀት እረዳለሁ። ምንድነው እሷ አሁን ያው እርሶም ያን ሰዓት ትዝ ካሉት ቤት ኪራይ ያኔ በቸገራት ሰዓት መተው ሲሰጡኝ እውነት ብር እየተደበቁ እየመጡ ይሰጡኝ ነበር። ሽሮ፣ በርበሬ፣ ምግብ አይቀር ምን አይቀር እሷ የምታውቀው ከኛ ቤት እንደሚመጣ ነው እነዚህ ሁሉ ነገሮች። እና ማለት ማሚ ሳያስቡላት ቀርተው አይደለም። በቃ ያ ነገር ለዛች ጊዜ ብቻ ነበር የተፈጠረው። የኪዩ እምቢ ማለትና ፈንግጦ መውጣት እንጂ እነሱ ጋር ያለ ምንም አይነት ችግር የለም። እውነት ለመናገር ታሙስ የምታውቀው ነው አይደለ? እዚህ ቤት መተን ነው ሽሮ በርበሬ ተሰጥቶን። ግን ማሚ ምንድነው በቃ ልጄ አዝናለች በኔ ብለው ስለፈሩ ማለት ከኔ መጣ ነገርሽ ብላ አትበላም ብለው ስለሚፈሩ ከኛ ቤት ነው በል ብለውኝ ነው። እና የ3 ወር ቤት ኪራይ ከፍለውላታል። ምንም አይዋሽ ነው እውነት። የሆነ ጊዜ ትዝ ካላችሁ ለኪዩ ልብስ ቀሚስ ገዝተን ሰጥተናታል። የእሳቸው ስጦታ ነው። እና ቤተሰብ ማለት የሆነ ችላ ያሉ እንዳይመስላችሁ። ማዘር የኝን ሁሉ ውለታ ሲከፍሉ ነበር ከጀርባ ሆነው። ፋዘርን ቪዲዮ ላይ ማስገባት ከባድ ስለሆነ እንጂ እሳቸውም ቢሆኑ በጣም አዝነዋል። ጥሩ ስሜት ላይ አይደሉም። ታውቁታላችሁ አንድ ሰው ሲጎድል ከመሃል ምን ያህል ረብሻ የሆነ ነገር እንደሚፈጥር። መጪው ደግሞ በዓል ነው እና በዓልን ተሰብስቦ ሲከበር ደስ ይላል። ፋሲካ ደግሞ ትንሳኤ ነው። ትንሳኤን ከቤተሰብ ጋር ሆነን ስናከብረው ምን ያህል ፓወር እንዳለው እናውቃለን። ቤተሰብ ማሚም ላይ የምትፈርዱ ካላችሁ ቤተሰቦቿ በጣም ማለት እውነት ቆመ ብለን ብናስበው ልክ ናቸው። የትኛውም ልጅ ወላጅ ለልጁ ጥሩ ነገር ነው የሚመኘው አይደል? ማንም እናት ልጇ የሆነ ነገር ላይ እየወደቀ እያየች ዝም ልትል አትችልም። ሴት ነች፣ ነገ የተሻለ ለቤትሽ ለደጅሽ ጠና ያለ ሰው ብለው ነው ያመጡላት። አይ በራሴ ብቻ ብላ ትንሽ አለመግባባት ነው። እና ደግሞ እግዚአብሔር ይመስገን ኪዩም ተገንብታለች። ምንም ውጪ ብትወጣ ሰው ያሰበው የዛች ሰዓት መውደቋን አይደለም ማየት ያለባችሁ። ከዚህ በኋላ በኪዩ ህይወት ምንም አይነት ችግር ቢመጣ አይደንቃትም። ገብቷል? ተሰርታለች እና ለዚህም ውጤቱ ቤተሰቦቿ ናቸው። ግንዱ ያላማረ ቅርንጫፉ ያምራል ማለት አይመጣውም። እና ቤተሰብ ያው እንደምታዩት ነው። ማሚ ያሉበት ሁኔታ በጣም ከባድ ነው። አስቡት። የጋሼ ደግሞ ማለት አባቶች ለሴት ልጅ ያላቸው ቦታ በጣም የተለየ ነው እና እንዴት ሊሆኑ እንደሚችሉ እኔ በጣም ስለማከብራቸው ስለምፈራቸው ነው ቪዲዮ ላይ እንዲገቡም አልፈልገው። እና ያሉበት ሁኔታ ይሄንን ይመስላል። የኬናን እንባይታችኋል ባለፈው ቪዲዮ። እና ቤተሰብ በቻልነው አቅም ተረባርበን ኪዩን ወደ ቤት እንመልሳት። እባካችሁ እኔም እለምናችኋለሁኝ። ማሚዬ አታስቡ። በእኔ በኩል እንግዲህ ፈጣሪ ብቻ ያግዘን። ጸሎት አድርጉ። እስከ በዓል ድረስ ትመለሳለች። አረ ጸልያለሁ። እኔም ጠዋት ማታ ወደሱ ጮሃለሁ መቼስ እና ከእግዚአብሔር ጋር አንተን ተማምኜ ነው እኔ በዓል እግዚአብሔር ያውቃል። እውነት እግዚአብሔር ያውቃል። እውነት ማዘርዬ ችግር የለም። በምትወዳቸው ሰዎች አንድ ሰው ይቀረኛል። ሀኒ ያለች የቴዳ ሚስት፣ እሷ ጋር ደግሞ ሄድና ማላጅ ልኬ እባክሽ ኪዩን ተቆጪልኝ እላታለሁኝ። ማሚዬ አታስቡ፣ በቃ አትጨናነቁ። እግዚአብሔር ከእናንተ ጋር ይፈታል ይህ ችግር። ያሁን ራሱ እንዳመጣልኝ ነው የምቆጥረው። ምክንያቱም ይሄን ያህል ተስፋ መስጠት ራሱ ትመጣለች፣ ጊዜ ጉዳይ ነው እንጂ ትመጣለች። እሺ በጣም ቡና ቡና አያስፈልግም። እስኪ አኒ ጋር ደግሞ እንሂድና ያው ያለውን ነገር ምናምን ብዬ እንደዋወላለን። እሺ ሰላም ነው። እሺ በጣም ነው የማመሰግነው። ኑሩልኝ። እሺ አትጥፉ ደግሞ እናንተ ያው በቅርቡ ይዛችሁ ልኝ ነው። እሺ ኧረ እናመጣለን በእውነት። በቃ ግቡ፣ አይጡ፣ ግቡ ማዘር ይሉ። እሺ በቃ ካሜራውን ዝጋው። እሺ